ራስህን አስበው ስራህን ስትመለከት የፍርድ ሚዛን ስትቀመጥ በስምህ ከሰዎች በፊት ትጠራለህ። እገሌ የገሌ ልጅ የት አለ? እገሌ የገሌ ልጅ የት አለ? በአላህ ፊት ለመቆም ተዘጋጅ። አላህን ለመገናኘት ዝግጁ ነህ? መላእክቶች ባንተ ላይ ይሾማሉ አንተም ወደ አላህ ለማቅረብ። ግራ ያጋባቸውም የስምህና የአባትህ ስም መመሳሰል። ስምህ መጠራቱን ስትሰማ ጥሪው ልብህን ሲያርደው አንተ እንደተፈለክ ታውቃለህ። ስምህ መጠራቱን ስትሰማ ጥሪው ልብህን ሲያርደው አንተ እንደተፈለክ ታውቃለህ። ሰውነትህ ይንቀጠቀጣል፣ ስሜትህ ግራ ይጋባል፣ መልክህ ይቀየራል፣ ልብ ምትህ ይጨምራል። ደረጃውን አልፈህ ወደ ጌታ ትቀርባለህ በፊቱ ለመቆም። ፍጥረታት በሙሉ እይታቸው ወደ አንተ ያዞራሉ። አንተ በመላእክቶች እጅ ስር ነህ። ልብ ምትህ ጨምሯል፣ ፍራቻህ በርትቷል በአንተ ላይ ምን እንደሚሆን በማወቅህ። ከዓዲይ ብን ሐቲም ረዲየላሁ ዐንሁ ተወራ። ነቢዩ ሰለላሁ ዐለይሂ ወሰለም አሉ፣ ከእናንተ የለም ጌታው ያናገረው ቢሆን እንጂ ከእናንተ የለም ጌታው ያናገረው ቢሆን እንጂ በመካከላቸው አስተርጓሚ ሳይኖር። ወደ ቀኙ ይመለከታል፣ ካስቀደመው ስራ ውጪ ምንም አያይም። ወደ ግራው ይመለከታል፣ ካስቀደመው ስራ ውጪ ምንም አያይም። ፊት ለፊት ያያል፣ ከተደቀነች እሳት ውጪ አያይም። እሳትን ፍሩ እናንተ የአላህ ባሪያዎች፣ በግማሽ ተምር ቢሆን እንኳን ቡኻሪ ዘግቦታል። አንተ የአላህ ባሪያ አስበው፣ አንተ የአላህ ባሪያ ለራስህ አስበው። በጌታ አላህ ፊት ቆመህ በእጅህ መጽሐፍ ይዘሃል፣ የሰራኸውን ስራ የሚነግርህ። የደበቃትንም ወንጀል ሚስጥር ያረካትንም ሐዘን አትተውም። በውስጡ ያለውን ታነባለህ። በደከማ አንደበት በደከመና በተሰበረ ልብ አስፈሪነቱ በፊትህም በኋላህም ይከብሃል። ከሐዘንህ ምን ያህል ረስተኸው የነበረውን ታስታውሳለህ። ከኃጢአትህ ምን ያህል ረስተኸው የነበረውን ታስታውሳለህ። ከኃጢአትህ ምን ያህል ደብቀህ የነበረውን ታስታውሳለህ። ብዙ ስራዎች ትክክል ናቸው ብለህ መነደባቸዋለህ ብለህ ያሰብካቸው ውድቅ ይሆኑብሃል። ከስራዎች ምን ያህሉን ትክክል ነኝ በእነሱ መነደበታለሁ ብለህ ካሰብከው ነገር ግን በዚህ ቦታ ውድቅ ይደረግብሃል። ትልቅና ያድነኛል ብለህ ያሰብከው ስራ ተመለሰብህ። ቀልብህ ምንኛ ተሰበረ። የጌታን ትእዛዝ መዘንጋትህ ምንኛ አሳዘነህ።